ከአንድ ጀግና ራዕይ ወደ ህዝባዊ ማዕበል በየዓመቱ ህዳር ወር ላይ የአዲስ አበባ ጎዳናዎች ለየት ያለ ትዕይንትን ያስተናግዳሉ። በቀለማት ያሸበረቁ መለያዎችን የለበሱ በሺዎች የሚቆጠሩ የተለያዩ እድሜና ጾታ ያላቸው ሰዎች በአንድ ምት ይሮጣሉ፣ ይተማሉ። ይህ የደስታ የውድድር እና የአንድነት መንፈስ የሚንጸባረቅበት መድረክ ነው። ታላቁ ሩጫ በኢትዮጵያ ከስፖርት ውድድር የዘለለ ትርጉም ያለው ይህ ሁነት የኢትዮጵያውያን የሩጫ ፍቅር፣ የማይበገር መንፈስና ሀገሪቱ የምትገለጽበት ትልቅ ህዝባዊ መድረክ ነው። በዚህ ዓመት ደግሞ ድምቀቱ ይለያል። ውድድሩ 25ኛ ዓመቱን የብር ኢዮቤልን በዓል አክብሯል። ሶፊ ማል ታላቁ ሩጫ በኢትዮጵያ በሚል ስያሜ እሁድ ህዳር 14 ቀን 2018 ዓ.ም ተካሂዷል። የታላቁ ሩጫ በኢትዮጵያ ታሪክ ከኢትዮጵያ የምንጊዜም ጀግና ከሆነው ሻለቃ ኃይሌ ገብረስላሴ ስም ጋር እየተቆራኘ ነው። እንደ ኢትዮጵያውያን አቆጣጠር በፈረንጆቹ ሚሊኒየም በሲድኒ ኦሎምፒክ ሻለቃ ኃይሌ ገብረስላሴ በ10,000 ሜትር ርቀት ሁለተኛ ደረጃን ይዞ መጨረሱ አይዘነጋም። ታዲያ ስመጥሩ አትሌት ወደ ሀገሩ ሲመለስ የብር ሜዳሊያውን ብቻ ሳይሆን በልቡ ውስጥ ሌላ ትልቅ ራዕይን ይዞ ነበር የተመለሰው። ከሲድኒ ኦሎምፒክ በኋላ በእንግሊዝ በተካሄደው የታላቁ የሰሜን ሩጫ ላይ እንዲሳተፍ የቀረበለት ግብዣ ራዕዩን ለማሳካት በር ከፍቶለታል። እናም የጎዳና ላይ ሩጫ በሀገሩ ኢትዮጵያ የማዘጋጀት ፍላጎት እንዳለው ለታላቁ ሰሜን ሩጫ አዘጋጆች ገለጸ። በዚህ መንገድ ነው በአፍሪካ ትልቁ የጎዳና ላይ ሩጫ ሊወለድ የቻለው። ይህ ኃይሌ ዓላማ ሩጫን በኢትዮጵያ ከስታዲየም ውድድርነት አውጥቶ የህዝብ የዕለት ተዕለት ባህል እና የጤናማ ህይወት ዘይቤ አካል ማድረግ ነበር። ታዲያ የመጀመሪያው የታላቁ ሩጫ በኢትዮጵያ ውድድር ህዳር 16 ቀን 1994 ዓ.ም ነበር የተካሄደው። ይህም በኢትዮጵያ አትሌቲክስ ታሪክ አዲስ ምዕራፍ የተከፈተበት ክስተት ነበር። በሀገሪቱ ታሪክ ለመጀመሪያ ጊዜ 10,000 ሰዎች የዋና ከተማውን ጎዳናዎች አጥለቅልቀዋል። በአንድነት የሮጡበት ዕለት ነበር ቀኑ። የመጀመሪያውን ውድድርም የሐሳቡ ጠንሳሽና መስራች አትሌት ኃይሌ ገብረስላሴ አሸናፊ እንደነበር መረጃዎች ያመለክታሉ። የታላቁ ሩጫ በኢትዮጵያ ስኬት የሚለካው በተሳታፊዎች ቁጥር እድገት እንደሆነ ኢትዮጵያውያን ራንዶት አርጎ መረጃ ያስነብባል። በመጀመሪያው ውድድር 10,000 የነበረው የተሳታፊ ቁጥር በ5 ዓመት ውስጥ ብቻ ከእጥፍ በላይ በማድረግ በ1999 ዓ.ም ወደ 25,000 ደርሷል። በ2011 ዓ.ም ደግሞ 40,000 የሚጠጉ ተሳታፊዎችን አፍርቷል። 25ኛው የብር ኢዮቤል በዓል በተከበረበት በዚህ ዓመት ደግሞ አዲስ ክብረ ወሰን ተመዝግቧል። በዘንድሮ ውድድር 55,000 ተሳታፊዎች በ10 ኪሎ ሜትር የጎዳና ላይ ውድድር ተሳትፈዋል። ይህም ትልቁ የጎዳና ላይ ሩጫ መሆኑን በድጋሚ ያረጋግጧል። እንዲሁም በዓለም ላይ ካሉ ግዙፍ ህዝባዊ ሩጫዎች ተርታ እንዲሰለፍ አስችሎታል። የታላቁ ሩጫ በኢትዮጵያ ተልዕኮ የሩጫ ውድድር ማዘጋጀት ብቻ አይደለም። ውድድሩ ገና በዓለም መድረክ ላይ ያልታዩ ተስፋ ሰጪ ወጣት አትሌቶችን ብቃታቸው እንዲያሳዩና በአትሌቲክሱ ዓለም